አንድ ሰው ጥያቄ ሲጠይቅልህ ጥያቄ ስንል የትምህርት ቤት ጥያቄ ወይስ የሆነ አስፈላጊ ጥያቄ የሚሆን ብቻ ጥያቄ ስንል አንድ ሰው በስልካችሁ የሚሆን አጠገባችሁ የሚሆን መንገድ ላይ ስትራመዱ የሚሆን የሆነ ነገር ይጠይቃችኋል። ሲጠይቃችሁ ቶሎ ብላችሁ የሆን የጠየቃችሁ ጥያቄውን ተገቢ ተግባር ነው ትክክል ነው የምትሉትን ስትመልሱ ያ ሰው የሆነ በቃ ይሄ ጥያቄ ቶሎ ስለመለሽ ወይ ስለመለስክ ፋራ አድርጎ ይቆጥራል። ሰላም 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 የክብነሽ ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? የኔ ውድ 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 ቤተሰቦቼ እኔ አለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። በጣም በጣም ጠፍቼባችኋለሁ አውቃለሁ። ጠፍቼዋለሁ፣ በጣም ነው የጠፋሁት። ወደ 3 ወር ጠፍቼዋለሁ። ይሄንንም ደግሞ ራሴን ላጋግም ራሴን በቃ ወደ ራሴን ልመለስ ብዬው ነው መግባት ይችል ነበረ። እዛኔ የሆነ ገጠመኝ ነገር ነበር እና በዛ ገጠመኝን ይሽም ወደ እናንተ ማምጣቱ አቅቶኝ ሳይሆን በቃ ወደ ራሴ ወደ ማንነቴ ተስተካክዬ ማምጣት ስለምፈልግ ነው የጠፋሁት። የኔ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁላችሁ ኑሩልኝ እስከ ዘላለም እያልኩላችሁ ያው ከና የጠፋሁት ምክንያት አይደለም የመጣሁት ምክንያት እዛ ይቅር የሆነች ነገር ገጥማልኝ ነው። የሆነች ነገር ብለንም ቀለል እናደርገውም ያው ስላለፍን ነው። የሆነ ቤተሰቦቼም ላይ ቤተሰቤ ላይም እኔ ላይም የሆነ ነገር አፕን አድርጎኝ ነበር፣ እግዚአብሔር ይመስገን ነው። እና ወደ እናንተ የመጣሁት ነገር ደግሞ የሆነች ነገር ያው የሆነ ነገር ገጠመኝን ላካፍላችሁ። እሺ የሆነ ጥያቄ ተጠይቄ ወይስ ያው እንግዲህ ብላችሁ አስተማሪም ወይስ እማርበታለሁ ወይ ትማርበታላችሁ። እናንተ ከሰምታችሁልኝ ለዚች መልስ ኮሜንት ላይ አስቀምጡልኝ፣ ወይ አስተምሩኝ ወይም ተማሩልኝ እላችኋለሁ የኔ ውድ ቤተሰቦቼ። ወደ ጥያቄ እንሄዳለን፣ ወደ መጣሁበት ሀሳቤ እንሄዳለን ማለት ነው። ስንሄድ ማለት ነው የሆነች ነገር ነው ገርሞኝ ነው ይዤ የመጣሁላችሁ። አንድ ሰው ማለት ነው መንገድ ላይም ታገኙታላችሁ፣ ስልክ መስመራችሁ ላይም አለ አይደል? ሚዲያ በብዙ ምን ይጠቀማችሁ አለው፣ ብዙ አይነት ሚዲያዎች አሉ። በሰው ውስጥም የሆነ ሰው ስልካችሁ ውስጣችሁ ይገባል ማለት ነው። ውስጣችሁ ስንል ወይ የራሳ ሳይሆን የስልካችሁ ውስጥ የሆነ ሰው ቁጥር የምንበለው የሆነ ሰው ይገባላችኋል። አጋጣሚ መንገድ ላይ እየተራመድንም ስልክ ሄሎ ብለን እያወረን በዛ በምናወራበት ሰዓት ላይም የራሱ የሆነ ነገሮቹ ትጠየቃላችሁ፣ ትጫወታላችሁ፣ ትዋያላችሁ እንበለው። አሁን ትክክለኛ እኔ የመጣሁት ደግሞ የሆነ ስልክ ከሚሆን ሜሴጅ የሚሆን ይጻፍላችኋል። የሆነ ነገር ይጻፍላ አታውቁ ሰው ነው እናንተ ማታቁም ሰው ደግሞ ይሄ ሰው አቃሎ ብላችሁም ወይ እንደዚህ አይነት ሜሴጅ ይገባልኛል ብላችሁ ያላሰባችሁት ነገር ነው ሊገባላችሁ የሚችለው አንዳንድ ጊዜ ማለት ነው። እና ያ ሰው ሜሴጅ ይጽፍልኛል። ያ የጻፈልኝን ሜሴጅ አነባዋለሁ። የሚጽፍልኝ ሜሴጅ ወይ የስራ ይሆናል ወይ ውስጣችሁ ሊገባ የሚፈልግ ሰው ይሆናል። ውስጣችን ስንል አንድ ነገር ብቻ አይደለም ማሰብ ያለብን፣ ገብቷችኋል? አንድ ነገር ስላችሁም ደግሞ መግለጽ እፈልጋለሁ። ወደ ፍቅር ጥያቄ እንደሚያፈቅርሽ እንደሚወድሽ፣ ወደፊት የሱ እንድትሆኝ ወደፊት የሱ እንዲሆንልሽ ስላፈቀርሹ የሆነ አፍቅሬሃለሁ ብለሽ ልጠይቅ የምትችይውም ሰው እንደዚህ አይነት ሰው ሳይሆን ብቻ ይሄን ነው የምንጠብቀው እኛ። ገብቷችኋል? አሁን ለምሳሌ አንድ ሰው ሜሴጅ ሲጽፍልኝ ሰላም እንዴት ነሽ ደህና ነሽ ብሎ እንተዋወቅ ልለኝ ይችላል። ሶ በዛን ሰዓት ደግሞ እኔ ይሄ የፍቅር ልጠይቀኝ ነው፣ ለነገፍ እወድሻለሁ ልለኝ ነው ወይስ እወድሃለሁ ልትለኝ ነው፣ አፍቅሬሃለሁ ልትለኝ ነው ብለን የሆነች ሜሴጇ የገባችኋን ቀለል አድርገን እናልፋታለን አይደል?
አይ ቲንክ ይሄ ነገር እናንተ ውስጥ ሊያዝላችሁ ይችላል። አሁን ለምሳሌ አንድ ገብቷችኋል ብዬ አስባለሁ። አንድ ልጅ እንበለው እኔ ሴት ስለሆንኩ ሰላም እንዴት ነሽ ብሎ ከሚዲያ የሚጠቀምበት ውስጡ አንዱ መርጦ ወይ ቶክቶክ ኢንቦክስ ልልከኝ ይችላል፣ ኢንስታግራም፣ ዩቱብ ውስጥም ፌስቡክ ላይም ልጽፍልኝ ይችላል አይደል? ሰላም እንዴት ነሽ፣ ደህና ነሽ ወይ፣ እንተዋወቅ፣ የት ነሽ ያለሽ ቁጥርሽን መላክ ትችያለሽ። ገብቷችኋል? እንደዚህ ስለኝ አዎ ሰላም እንዴት ነህ ደህና ነኝ አለው ምናምን ብዬ እሽሽ ብዬው ቁጥሬንም ጣቅ ያለውበትም ጫቅ ሁሉንም ጫቅ ሲያደርገው ቶሎ ማለት ነው የራሱን የጠየቀኝን መልስ ማለት ነው መለስኩት እንበለው። ለምሳሌ እንደ ምሳሌ ነው አድርጌ ያወራላችሁ እና ሲመልስለት ቁጥሩን ብሎ ጠይቆኛል አይደል? ቁጥሩንም ቶሎ ሲሰጥለት ያኔ ማለት ነው ያችን እሱ የጠየቀኝን መልስ ስለመለስኩለት በጻፈልኝ ሜሴጁን መስማር ይዤ የሚያስፈልገውን ስለመለስኩለት እኔ ሞኝ አይደለሁም ወይስ ጅል አይደለሁም። ገብቷችኋል የምለው ገብቷችኋል ብዬ አስባለሁ። ቤተሰቦቼ በኮሜንት አስቀምጡልኝ። ካልገባችሁ መልሼ ማስራት እችላለሁ። እና ይሄ ነገር በእውነት ማንኛውም ውስጥ ላታስቡት ትችላላችሁ። ይሄ ቃል በጣም ቺቺ ኮሜንቷ ትንሽ አርጋ የምናያቸው ብዙ ትምህርቶች ትሰጠናለች። ትምህርቶች ስንል ለምሳሌ አንድ ሰዎች የሚገቡልን ምንድን ነው እሱ ሲገቡልን ማለት ነው። አሁን እኔ ምሳሌ አርጌ እንዲያወራዋችሁ ሰላም ብሎ ሲመጣላችሁ ወይ ለፍቅር ብቻ አይደለም፣ ወይ ለሆነ የሚያቅሽ ስለሚያቅሽ ሰላም ልልሽ ብቻም አይደለም። የማታቂ ሰው ደግሞ ወይ ቤት ሊያደርግሽ ወይ ልጫወት ምናምን አይደለም የሚመጣው። አንድ ሜሴጅ የምትወረወልልሽ ሜሴጇን ሁሉ ጊዜ እቺ ፋራ ናት፣ እቺ እንደዚህ ናት ብላችሁ ሜሴጅ ማይመልስ ሰው ሊኖር ይችላል። ገብታችኋል? ላትመልሱት በዛኔ ያቺ ሜሴጅ ምን ይዛ እንደመጣችሁ ስለማታውቁት ሜሴጇን መመለስ ወይስ ለጠየቀው ሰው ተገቢ የሆነ መልስ ሲሰጡ እናንተ ሞኝማ አይደላችሁም። የተማራችሁ በደንብ የሚታቁ ሰዎች ናቸው። ለምንድን ነው እንደዚህ የሚለው? የመለሰ ሁሉ ሞኝ አይደለም። ለምሳሌ ለሆነ አንድ ነገር እኛ የምናውቀው ለአንድ ለዛች ነገር አይደለም ሰው ሜሴጅ የሚጽፍልኝ፣ ስራ የሚያስታውቅልኝ ሰው አለ። አሁን ለምሳሌ በእኛ አሁን ያለነው ጊዜው ስራ በኦንላይን ነው የሆነው። በቃ በኦንላይን በስልክ ነው ተዋውቀሽ ነው ስራ የምትፈላለጊው። ለምሳሌ አንድ ጓደኛዬ ቢያወራላት አይ እኔ እኮ ያለሁት እጃዛ ቤት ነኝ፣ እንደዚህ ነኝ፣ ሰላም ነሽ እንዴት ነሽ ትለኛለች። አዲስና አላቅም የት ነሽ? እዚህ ነኝ፣ ስራ እንዴት ነው ብትል አይ ለጊዜው ስራ እኮ እየሰራው አይደለም እጃዛ ቤት ነኝ ትያለሽ። ስትይ ወይ ስራ አልተገኘልሽም ብሎ ያ ሰው በዛች ሰላምታ ራሱ ስራ ይፈጠራል። በዛች ሰላምታ ራሱ ሰላም ባለችሽ ሰዓት እሷ ጋር ስራ ካላት ስራ አገኘችልሽ ማለት ነው። መዳሟን አስታውቃ ስራ አገኘችልሽ ማለት ነው። አሁን ለምሳሌ ልክ እንደሱ አሁን ኦንላይን ላይ ስንመጣ ሜሴጅ የሆነች ነገር ስትጻፍ ሁሌ ቀልደኞች፣ ሁሌ ፌዘኞቹን አታድርጉት። ደግሞ የሆነ ነገር ሲጻፍላችሁ ታያቺ ቶሎ ነው እንደዚህ ነው የምትሆነው። አንዳንድ ሰዎች ተያይዞ ራሱ እስቲ ለዚችኛዋ እንደዚህ እንበላት ምን ትላለች? እቺን ጥያቄውን ከመለሰች ወይ ጎበዝ ናት ወይ አትረባም ብሎ ተያይዞ የሚጻጻፉት አሉ። መልስ ችግር የለም ስለመለስክ ፋራ አይደለም። እኔ ለምሳሌ ዛሬ ስለ የሆነችን ነገር ደርሶብኝም አይችም ነው ተገርሜ ነው ለእናንተ ሊያደርስላችሁ። እቺ ፋራ የምትባል ቃል ፋራ ውስጥ ብዙ ነገሮች አሉ። የምትወረወሮ ሜሴጅ ውስጥ ብዙ ነገሮች አሉ እላችኋለሁ። ማንኛውም ሰው ውስጣችሁ ገብቶ ስልካችሁ ውስጥ ማለት ነው ስልካችሁ ውስጥ ገብቶ ማታቁት ነው ብለሽ ገፍተሽ አትለፊ። በማታቂው ሰው ላይ ብዙ የምታቂያቸው ነገሮች ይመጣሉ። ብዙ ስራዎችሽ ታገኛለሽ። አሁን ለምሳሌ ኦንላይን ስራ በኦንላይን ነው እየዞሩ እንደዚህ አይነት ስራ አለኝ፣ በዚህ አይነት ስራ ላይ መግባት መለወጥ መስራት ትፈልጊያለሽ የሚባል ስራዎች አሉ።
ይደርሷቸዋል ብዬ አምናለሁ። እኔ በብዙዎቹ ደርሶልኛል። ግን ፍላጎቴ ወይ ተቀብዬም ወይ ላልቀበለውም እችላለሁ። ግልጽ የሆነውን ጥያቄ መልሼለት ይሆናል በዛ ሜሴጅ ላይ ገብቷችኋል። እንደዚህ ስላችሁ ለምን እንደዚህ እንደምላችሁ ገብቷችኋል። ይሄ አንድ ሰው በሜሴጅ ሲጽፍልን ሁል ጊዜ ቀልድ የሚመጣው መስሎን ፋራ አናድርጎ። ፋራ አይደለም ያ ሜሴጅ የመጣችው ፋራነት አይደለም። እና ማለት ነው ለዛ እኔ ዋና ሀሳቤ ወደ እናንተ ይዤ ከች ያልኩበት ሀሳቤ ገብቷችኋል ብዬ አስባለሁ። ማንኛውም ሰዎች የሚመጣላችሁ ነገሮች መጀመሪያ እወቁት። አውቃችሁ ትክክለኛው መልስ ስትመልሱ ፋራ አይደላችሁም። ፋራ ሆናችሁ ሳይሆን በጣም ጎበዝ ነቄ ሰዎች ናችሁ። ትክክለኛ መልስ ለዛኛው የሆነው ትክክለኛ መልስ ስትመልሱ ማለት ነው። እና እንደዚህ ነው የኔ ውድ ቤተሰቦቼ። በጣም ከልብ ነው የሚያመሰግናችሁ። ሼር እያረጋችሁልኝ ዩቲዩብ አበረታቱኝ፣ ሰብስክራይብ አድርጉልኝ፣ ለምታውቁ ጓደኞቻችሁ አሳልፉልኝ። በጣም ከልብ ነው የሚያመሰግናችሁ፣ ከልብ ነው የሚወዳችሁ የኔ ውዶች። ምን ልላችሁ ነው እና ትክክለኛውን መልስ የሚገባውን መልሱለት። ለሚመጣው ሴት የሚሆን ወንድ የሚሆን ለጠየቀላችሁ ጥያቄዎች መልሱን በትክክል መመለስ ፋራነትን አይወሰድም። ወደ ፋራነት አንሄድም። ፋራ አንባልም እያላችሁ ያላችሁ ሰዎችም ተሳስቷቸዋል። ፋራ አይባልም። ይሄ ፋራነትን አይገልጸውም። ጉብዝና ነው። የሆነ ሲጠይቁት ቶሎ ጥያቄውን መመለስ ፋራ አያስብልም እላችኋለሁ። አንድ ጊዜ ምን ብለኝ ጥሩ ነው፣ አንድ ሰው ሰላም አለኝ። ሰላም አልኩት። እንዴት ነሽ ተባብለን ሜሴጅ በጻፈልኝ መለስኩለት እና ከዛ የት ነሽ የምትኖሪው፣ የት ሀገር ነሽ፣ የት ሰፈር ነሽ ስል ቶፕ እነሱ ሲመልስለት አንቺ ልጅ ፋራ ነሽ እንዴ? እንዴት ሴት ልጅ ማደራደር ነው ያለባት ይባላል? የምን ማደራደር ነው? ስራ ከሆነ ፍቅር ብቻ እኮ አይደለም ይዛ ቦታ የሚያስኬደው። ማደራደር የምን ማደራደር ነው? ያ የጠየቀኝን ጥያቄ ግጥም አድርጌ ማውጣት ነው እንጂ። ጠየቀኝ አይደል? ሰላም ስል ሰላም ትመልሻለሽ። የት ነሽ? እዚህ ነኝ። ምንድነው ይሄ ነው ብላችሁ መመለስ ነው። ምንም ማደራደር ነው? ሴት ልጅ መደራደር አለበት። ሴት ልጅ ቶሎ አትመልስም። ሴት ልጅ ጥያቄውን ትክክለኛ መመለስ አይገባትም። ታዲያ ለምን ተጠየቅኩ? ወይስ ለምን ተጠየቀች? ወይስ ለምን ተጠየቀ? ለምን ጠየቅሹ? ቶሎ ሲመልስ ፋራ ከሆነልሽ፣ ቶሎ ከመለሰች ፋራ ከሆነች ምን አስጠየቀሽ? ወይስ ምን አስጠየቀኝ? እኔ ይሄ ጥያቄ በጣም ገርሞኛል። በእውነት በጣም ሲያመጣላችሁ ማለት ገርሞኝ ነው። ከየሆነ ቦታ አይቼም ገርሞኝ ነው የመጣሁት። ገርሞኝ ነው እናንተም ሊያሳውቅላችሁ። እንደዚህ ፋራ አድርጋችሁ የሆነ ነገር ውስጣችሁ አፕን ሲያደርግላችሁ ፋራ አድርጋችሁ የሆነ ነገር ቶሎ መመለስ፣ በዛኛው ጥያቄ በቃ ሁሌ መልፋት እንዳለብን የምናስብባቸው ሰዎች አሉ። መልፋት የለበትም ያ ሰው። ገብታችኋል? የሆነ ነገር ፈልጎ ወደ አንቺ ከመጣ ወስ የሆነ ነገር ፈልጋ ወደ አንተ ከሄደች ያቺ ሴት መልፋት የለባትም። ለምን? የሚገባው ጥያቄ መልሱን መልሰክ አገላግላት። ፈልጋ ነው አይደል ሄደችው? ወይስ ፈልጋ ነው አይደል ያን ነገር የጻፈችው? መልስ ፈልጋ ነው። ያ ኮሜንቷ የምትመጣው መልስ ልታገኝ ፈልጋ ነው። ፈልጋ የመጣችውን ያችን ኮሜንቷን መልስላት። ለምን ትጃጃላለች? አንተ ጋር ምን ያጃጅላል? የፈለገችውን ጥያቄ ቶሎ መመለስ ነው። ፍላጎት ውስጥ ለዛ ጥያቄ ሊመልስ የሚትል ሀሳብ ካለ ቶሎ መመለስ ምን ያጀላጅላል? እና አንዳንድ ሰዎች ዝም ብሎ ትልፋ፣ አይ ትንሽ ጊዜ ይቆይ፣ ትንሽ ጊዜ ይጻፍ፣ ትንሽ ጊዜ ይልፋ፣ ይለምነኝ እንጂ ሴት ነኝ እኮ መደራደር አለብኝ እንጂ። ኧረ አቦ ምንሽ ነው? ወዴት ነው?
ለምንድን ነው የምደራደሪው? ቶሎ መልሽለት፣ ወይስ አንተም ሰውዬም ቶሎ መልስለት። ለምን እንደራደራለን? አናደርገውም እንጂ የድሮ ነገር ድሮም ቀርቷል። እና ቤተሰብ በጣም አመሰግናችኋለሁ፣ እጅግ አድርጌ አመሰግናችኋለሁ። ባይ ባይ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁኝ አበረታቱኝ።